ሰላም ምርጥ የሮቦት ኢንተርቴይንመንት ተከታታዮች እንደምን ቆይታችኋል? ዛሬም የላቭ ሶ ቢዩቲፉል በተሰኘ ምርጥ የፍቅር የኮሪያ ተከታታይ ድራማ ተመልሰን መጥተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ይጀምሩ። ታሪካችን የሚጀምረው በኮሪያ ውስጥ በሚገኝ አንድ ሰላማዊ መንደር ነው። ሺን ሶሊዮ የምትባል 17 ዓመት የሁለተኛ ደረጃ ተማሪ አለች። ሶሊዮ በትምህርቷ መጨረሻ ላይ ብትሆንም በዓለም ላይ ካሉ ልጃገረዶች ግን የበለጠ በራስ መተማመን አላት። ምክንያቱም እሷ የምትኖርበት አንድ ትልቅ ዓላማ አላት። እሱም ጎረቤቷን ቻንሆንን ማግባት ነው። ቻንሆን በትምህርት ቤቱ እጅግ ብልህ፣ ቆንጆ እና ልጃገረዶች ሁሉ የሚከተሉት ኮከብ ነው። ነገር ግን እጅግ በጣም ቀዝቃዛና ማንም ሰው ወደ ህይወቱ እንዲገባ የማይፈቅድ አይነት ልጅ ነው። ሶሊዮ በየቀኑ ጠዋት እሱን ለመጠበቅ ካልጋዋ ቀድማ ትነሳለች። እሱ ከቤት ሲወጣ አይታ ልክ በአጋጣሚ ያገኘችው በመምሰል ቻንሆን ሰላም ነው? አብረን እንሂድ ትለዋለች። ቻንሆን ግን የጆሮ ማዳመጫውን አድርጎ ሳይሰማት አልፎ ይሄዳል። አንድ ቀን ግን ሶሊዮ ድፍረቷን አሰባስባ በትምህርት ቤት ቅጥር ግቢ ውስጥ ቆማ ቻንሆን እወድሃለሁ ስትል በይፋ ትናገራለች። ቻንሆን ግን ቆም ብሎ አይኖቿን ውስጥ በትኩረት እያየ እኔ ግን ፈጽሞ አልወድሽም ብሏት ጥሏት ይሄዳል። ማንኛውም ሴት በዚህ ብትሰበርም ሶሊዮ ግን ችግር የለውም ወደፊት ትወደኛለህ በማለት ፈገግታዋን አሳየችው። በትምህርት ቤት ውስጥ የክፍል አለቃ ምርጫ ይጀመራል። ሶሊዮ ቻንሆንን ለመርዳት ስትል ትወዳደራለች። ነገር ግን የክፍሉ ተማሪዎች በሷ ላይ ይሳለቃሉ። በዚህ ጊዜ ቻንሆን በሚስጥር ተረብሾ ነበር። ሶሊዮ በትምህርት ቤቱ አስተማሪዎች ስትቀጣ ቻንሆን በሩቅ ቆሞ በጭንቀት ይመለከታታል። እሷ ሳታየው የቤት ስራዎቿን ያርምላታል። በሰነፈች ቁጥር ግን ሆን ብሎ ይህን ያህል ሰነፍ ከሆንሽ መቼም እኔ ባለሁበት ዩኒቨርሲቲ መግባት አትችይም እያለ በቁጭት እንድታጠና ያደርጋታል። በሁለተኛ ሴሚስተር ላይ አዳዲስ ተማሪዎች ወደ ክፍላቸው ይገባል። ከነዚህ መካከል አንዱ ደግሞ ውዴሱንግ ነበር። ውዴሱንግ ለሀገሪቱ ትልቅ ተስፋ የተጣለበት ሰውነቱ የፈረጠመ ጎበዝ ዋናተኛ ነው። እሱ ገና ወደ ክፍል ሲገባ ሶሊዮ ከቻንሆን ጀርባ ለመደበቅ ስትሞክር አይቶ በየዋህነቷ ይማረካል። ዴንሱንግ ሲሆንን ታናሽ እህቴ የሚል ቅጽል ስም ይሰጣታል። ዴንሱንግ የሶሊዮ ልብ በቻንሆን እንደተያዘ ቢያውቅም እሷን ከመንከባከብ ወደኋላ አይልም። ሶሊዮ ለቻንሆን ብላ ስታለቅስ ዴንሱንግ በትምህርት ቤት ጣሪያ ላይ ይዟት ወጥቶ በደስታ እንድትጮህ ያደርጋታል። ስለ ስዕል ውድድር የምትፈልገውን ውድ ዕቃዎች በሚስጥር ይገዛላታል። ይህ የዴንሱንግና የሶሊዮ መቀራረብ በቻንሆን ላይ ትልቅ ለውጥ ያመጣል። ቻንሆን ሁል ጊዜ ሶሊዮን ከጎኑ ስለምትኖር የሷ ዋጋ አይታየውም ነበር። አሁን ግን ሶሊዮ ከዴንሱንግ ጋር ስትሳሳቅ፣ ስትጫወትና አብራ ምሳ ስትበላ ሳይ በውስጡ ያለው የቅናት እሳት መቃጠል ይጀምራል። በክረምት ወራት በትምህርት ቤት ውስጥ የከፋ የጉንፋን ወረርሽኝ ይከሰታል። ሶሊዮ ጉንፋን ይዟት በኳራንቲን ክፍል ውስጥ ብቻዋን እንዲዘጋባት ይደረጋል። በዚህም በጣም ፈርታ በምታለቅስበት ሰዓት ቻንሆን የትምህርት ቤቱን ሕግ በመጣስ በሚስጥር የሕክምና ክፍል ውስጥ ገብቶ ቁልፍ ሰርቆ ከመስኮት ስር ይቀመጣል። በራዲዮ ስፒከር በኩል ሶሊዮ የምትወደውን መጽሐፍ ሌሊቱን ሙሉ እያነበበ ያጽናናታል። ሶሊዮ ከመስኮት ስር ያለውን ቻንሆን መሆኑን ስታውቅ ፍቅሯ ይበልጥ ያብባል። የሁለተኛ ደረጃ ትምህርት ሊጠናቀቅ ጥቂት ወራት ሲቀሩት የዩኒቨርሲቲ መግቢያ ፈተና ይደርሳል። ሶሊዮ ከቻንሆን ጋር ከተለያየች ህይወቷ እንደሚያበቃ ታውቃለች። ስለዚህ ከመቼውም ጊዜ በላይ ሌት ተቀን ማጥናት ትጀምራለች። ቻንሆን እሷን ለመርዳት ሲል የራሱን በጣም ግልጽ የሆኑ ማስታወሻዎች አዘጋጅቶ በሚስጥር በዲስኳ ስር ያስቀምጥላታል። ፈተናው ተጠናቆ ውጤት ሲመጣ ሶሊዮ በስዕል ጥበብ ስትመረጥ፣ ቻንሆን ደግሞ የሀገሪቱ አንደኛ በሆነ የሕክምና ዩኒቨርሲቲ ውስጥ ይገባል።
በአንድ የገና ዋዜማ ምሽት ሁለቱ ብቻቸውን ሲራመዱ ቻንሆን በድንገት ይቆማል። ሁል ጊዜ ሶሊዮ ቀድማ ፍቅሯን ስትገልጽ የኖረችውን ታሪክ ይቀይረዋል። ቻንሆን የሶሊዮን እጆች በኪሱ ውስጥ ከቶ በትኩረት እያየ ሶሊዮም ከአሁን በኋላ እኔን መከተል አያስፈልግሽም፣ ምክንያቱም እኔ ራሱ ካንቺ ጎን ቆማለሁ፣ እወድሻለሁ ይላታል። ሶሊዮ በደስታ ማልቀስ ትጀምራለች። የዩኒቨርሲቲ ህይወታቸው በጣም ጣፋጭና ማራኪ ነበር። ቻንሆን ምንም እንኳን የሕክምና ትምህርት እጅግ በጣም ከባድ ቢሆንበትም ለሶሊዮ ሲል ትምህርቱን አቋርጦ በየቀኑ ሊያያት ይመጣል። በካምፓስ ውስጥ እጅ ለእጅ ተያይዘው ይራመዳሉ። ቻንሆን ለሶሊዮ የመጀመሪያ መሳም የሚሰጣት በዚህ ዘመን ነው። ነገር ግን ጊዜ እያለፈ ሲሄድ የሕክምና ስራው ጫና ይበረታበታል። ቻንሆን በሆስፒታል ውስጥ እንደ ኢንተርንሺፕ መስራት ይጀምራል። ለሶሊዮ የሚሰጣት ጊዜ ይጠፋል። ሶሊዮ ብቻዋን በስዕል ስቱዲዮ ውስጥ ስትአድር፣ እሱ ግን በቀዶ ጥገና ክፍሎች ውስጥ ሌት ተቀን ይቆፍራል። በመካከላቸው የውይይት መዘጋጋት፣ የብቸኝነት ስሜት መንገስ ይጀምራል። ሶሊዮ ከዩኒቨርሲቲ በኋላ የምትኖርበትን አዲስ ተከራይ ቤት ለመፈለግ ትገደዳለች። በአንድ አስፈሪ ምሽት የቤቱ ደላላ ሊያጠቃት ሲሞክር በከፍተኛ ፍርሃት ውስጥ ሆና ለቻንሆን ትደውላለች። ነገር ግን ቻንሆን በዚህ ሰዓት በአንድ አስቸኳይ የቀዶ ጥገና ክፍል ውስጥ ስለነበረ ስልኩን ሊያነሳላት አልቻለም። ሶሊዮ በዝናብ ውስጥ የተንቀጠቀጠች ብቻዋን ታለቅሳለች። በተጨማሪም ቻንሆን በችሎታ ምክንያት በአሜሪካ የሚገኝ ትልቅ ሆስፒታል የ3 ዓመት ጥናት እድል ይቀርብለታል። ይህን ወሳኝ ነገር ለሶሊዮ ሳይነግራት እሷ ከሌላ ሆስፒታል ሐኪም በሚስጥር ትሰማለች። ሶሊዮ ቻንሆንን ህይወቱን ለብቻው እንደሚመራ እና እሷ ለእሷ ያላትን ቦታ ምንም እንዳልሆነ ይሰማታል። ቻንሆን ከቀዶ ጥገና ክፍል ወጥቶ ሲመጣ ሶሊዮ በሆስፒታል ኮሪደር ላይ በደከመ ድምፅ ታገኘዋለች። ቻንሆን እኔ በጣም ደክሞኛል፣ ሁል ጊዜ ካንተ ጀርባ መሮጥ፣ ሁል ጊዜ ያንተን ፍርፋሪ ጊዜ መለመን ሰልችቶኛል፣ እንለያይ ትለዋለች። ቻንሆን ሶሊዮ መቼም እንደማትተው እርግጠኛ ስለነበረ ኩራቱ ስሜቱን እንዲገልጽለት አልፈቀደለትም። እርግጠኛ ነሽ? ከተለያየን ዳግመኛ እንገናኝም ይላታል። ሶሊዮ ራሷን በትዝታ ትነቀንቃለች። ቻንሆን በቁጣና በኩራት ተሞልቶ በንጋታ ወደ አሜሪካ ይበራል። ለረጅም 3 ዓመታት በመካከላቸው ፍጹም ጨለማና ዝምታ ይሰፍናል። ከ3 ዓመታት በኋላ ቻንሆን እጅግ ስኬታማ ሐኪም ሆኖ ወደ ኮሪያ ይመለሳል። ሶሊዮ ደግሞ የራሷን የዩቱን ስዕል ስራ ትጀምራለች። በገንዘቧ የማትተማመን ጠንካራ ሴት ሆናለች። ዴክሱንግ አሁንም በሀገሪቱ ታዋቂ ዋናተኛ ሆኖ ከጎኗ አለ። አሁንም ድረስ ሶሊዮን ያገባታል ተብሎ ይጠበቃል። ነገር ግን ቻንሆን ወደ ኮሪያ የተመለሰው ለአንድ ዓላማ ብቻ ነው። ሶሊዮን በምንም ተአምር ዳግመኛ ላለማጣት። አሁንም የድሮ ታሪክ ሙሉ በሙሉ ይገለብጣል። አሁንም ሶሊዮን ፍለጋ የሚንከራተተው በየቀኑ ጠዋት በስራ ቦታ ይሄድ የሚጠብቃት ስጦታዎችን የሚገዛላት ቻንሆን ነው። ሶሊዮ ግን የድሮ ስብራት ስላስፈራት ፊቷን ታዞራለች። በዚህ መሃል የሶሊዮ አባት በድንገት ታመው ሆስፒታል ይገባሉ። ሶሊዮ በገንዘብና በጭንቀት ስትሰበር ቻንሆን እንደ ሐኪምነቱ ስልጣኑን ተጠቅሞ ምርጥ የሕክምና ክፍል ያዘጋጃል። ሌሊት ሙሉ የአባቷን እጅ ይዞ እየጠበቀ አልጋቸው ስር ያድራል። ሶሊዮ ይህንን ስታይ ልቧ መቅለጥ ይጀምራል። በአንድ ምሽት ሁለቱ በባር ውስጥ ተገናኝተው ይጠጣሉ። ሶሊዮ ሰክራ ማልቀስ ስትጀምር ቻንሆን በጥልቅ ናፍቆት አይኖቿን እያየ እቅፍ አድርጎ ይስማታል። ሶሊዮ ለ3 ዓመታት በአሜሪካ ያለው እያንዳንዱ ሰከንድ ካንቺ ውጪ ሲኦል ነበር፣ እባክሽ ዳግመኛ ትተይኝ እያለ ኩራቱን ጥሎ በለቅሶ ይማጸናታል። ድራማው የቻንሆንን የግል ማስታወሻ ደብተር ያሳየናል። ቻንሆን ገና በ17 ዓመቱ ሲኦልን ጠዋት ብስክሌት ስትነዳ አይቶ መውደድ እንደጀመረ እንረዳለን።
እሷ በየቀኑ ወደዋለሁ ስትል እሱ ወደ ቤቱ ገብቶ በመስታወት ፊት ፈገግ ይል እንደነበር፣ እሷን ላለማጣት ሲል ብቻውን ትምህርቱን በጥንቃቄ ያጠና እንደነበር ሚስጥሩ ይገለጣል። ሌሎች የቡድኑ ጓደኞች ሃዩንግ እና ጂሆንን የልብ ህመሙን አሸንፈው በደማቅ ሰርግ ይጋባሉ። ዴንሱንግ የሶሪዮን ልብ መቼም ለሱ እንደማይሆን እና እውነተኛ ደስታዋ ከቻንሆን ጋብቻ ጋር መሆኑን ተረድቶ የራሱን ፍቅር በክብር ሰውቶ የጓደኝነት እጁን ይሰጣል። ድራማው የሚያልቀው ሶሊዮ የራሷን ፍቅር ታሪክ የሚያሳይ መጽሐፍ አሳትማ በምትፈርምበት ትልቅ አዳራሽ ውስጥ ነው። ቻኖ በመቶዎች የሚቆጠር ሰዎች አልፎ በመምጣት ከፊት ለፊቷ ቆሞ ሶሊዮ ቀና ብላ ስታየው ቻኖን የአልማዝ ቀለበት አውጥቶ በጣቷ ላይ ያጠልቅላታል። ሁለት የልጅነት 17 ዓመት ትዝታቸውን እያሰቡ እጅ ለእጅ ተያይዘው ወደ አዲሱ የትዳር ህይወታቸው ይጓዛሉ። ለዛሬ ይዘንላችሁ የመጣነው ኤላሶ ቢዩቲፉል የተሰኘው ምርጥ የኮሪያ የፍቅር ተከታታይ ድራማ በዚያ አበቃ። እንዲሰራላችሁ የሚፈልጉት ፊልም ካለ ኮሜንት ስር ያስቀምጡልን። በተጨማሪ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ያበረታቱን። እንወዳችኋለን። ቻው ቻው።